ያጠፉት ጥፋት ቅጣት አይገባውም ነው የምትዩ? እረሱስ ለነዚህ ሞት ነበር የሚገባቸው። ታዲያ ጥፋታቸውን አምነው ይቅርታ ጠየቁ። ይቅር በሉ ይቅር እንድትባሉ ተብሏል። መቼ እስኪ ያቸው እስቲ እነኛው የተጸጸቱ ይመስላሉ። ይቅርታ አድርጌላቸው ዞር ስልኮ ምላሳቸውን ሊያወጡብኝ እየተዘጋጁ። ኧረ አባ አልቅሰን ይቅርታ ጠየቅን። ከዚህ በላይ ምን እናድርግሽ? ወይ እግር ላይ ይውደቁ። የኔ የዛሬ ልጅ እነሱም ማያደርጉት ምንም አላበድኩም፣ አልፈቅድላቸውም። ደሞ ይቅርታ የሚጠይቁ መስለው የጫማ ክሬን ፈተው ራሴኑ መልሰው ይሰሩ። እሺ ምን እናድርግ? ምንም አታድርጉ፣ ቤት ጠብቁ። ወይ ይፈርሙ። ምን ብለው? እንዲህ ያደረግነው ጥፋት ነው፣ ይቅርታ ይደረግልን፣ ከዚህ ወዲያ አጥፍተን ብንገኝ ከቤት እንባረር ብለው። ፍሬ ገነት ከቤትማ ሁላችንም ተባረናል። ያው ስልሽ እንደው ለበጎም ይሁን አይሁን አዲስ ከምንገባበት ቤት ይባረሩ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ክፍል 7 አምሮበታል ሽኝቱ። አምሮበታል ሽኝቱ። ሙዚቃውን ተሰሙታላችሁ። ዛሬ መቼም ያዝ እንግዲህ መታ እንደ እየተባባልን ስንጨፍር ስንበላ ስንጠጣ ስንስቅ ነው የምናበሸው። ከተዝናናው ስንት ጊዜ መሰላችሁ። እሰይ የእስክስታ አምሮቴ ሊወጣልኝ ነው። ዘና ዘና ቀና ቀና በላ በላ ጠጣ ጠጣ ወጣ ወጣ ወይ አቤት ዛሬ እኔም ደስ ብሎኛል። በሞጃ ሰፈር ሞልቶ ከተረፈ ሴት እኔ ብቻ ተመርጬ በዝግጅቱ ላይ ቡና ታፈያለሽ በመባሌ ኩራት ተሰምቶኛል። ብዙ መቀመጥ በሚችል ነው ባክሽ የተመረጥሽው። ዘንባዩ እሱን የቀና ሰው ወሬ ነው። እኔ እምልሽ ፍሬ ገነት ለዛ ነው የሀገር ልብስ የለበስሽው? የተፈለቀቀ ቅጠል መሰል ቀላ ጸጉርሽ ተሰርቶ ስለማያውቅ ራሱ ሌላ ሴት መስለሻል። ደግሞ ርዝመቱ ዛሬ ባል ካላገኘሽ መቼም አታገቢ። ይሄን ክፍታፍ ልጅህን አንዳትልልኝ አማረ። እግሩን አስራ አፉን ብትለቅብኝ ምን ዋጋ አለው? አፉንስ ቢሆን ማለቀቀው። ስማ አባቡ፣ ማዕቀብ የተጣለባችሁ እኮ ከቤት እንዳትወጡ ብቻ አይደለም ዝም እንድትሉም ጭምር ነው። እንደሌላው አባት አይደለሁም እንጂ እንደ ስራችሁ ቢሆን እናንተን አንደርግራውንድ ነበር ቆፍሮ መብራት በሌለበት ጨለማ ውስጥ ማሰር። አይናችሁ ካየ ጆሮአችሁ ከሰማ ይበቃችኋል። ዝም በሉ። አስተያየት መስጠት አይቻልም? ይቻላል። እናንተ ግን አትችሉ። በፈጸማችሁ ተደጋጋሚ ጥፋት ከቤት እንዳትወጡ ከሰው እንዳትገናኙ ተወስኖባችኋል። እስከ መቼ? ትናንት ከቤት ሳንወጣ መሸ፣ ዛሬ ደግሞ ከቤት ሳንወጣ ዋልን። እንዴ አይበቃም። ከቤት የምትወጡት ሞጃ ሰፈርን የምንለቅበት ዕለት ደርሶ ዕቃ በምናጓጉዝበት ወቅት እንደ ማንኛውም የቤት ዕቃ ተጭናችሁ ትሄዳላችሁ። እንዴ የለም ተናግሬያለሁ። ይልቅ ፍሬ ገነት እነሱን ታያቸውና አለባበሴ እንዴት ነው? ይጣማረ እዚህ ቀራ አትባል። ሽቶ የለም እንጂ ሽቶማ ቢኖር እውድ ማድረግ ነበር የሞጃን ሰፈር አለ። የምታደርገው ንግግር ጽፈ ጨረስክ እንዴ? ንግግር አይደል? ንግግር ታዲያ ይነገራል እንጂ ይጻፋል እንዴ? ሲያደርጉ አይቼ እኔም ልጻፍ ብዬ ነው እንጂ ራሴን ፈተና ላይ ጣልኩት። እንደወረደ ነው በቃል የማነበንበው። ደሞ ለመናገር ሻይ አፍልቼ መክሰስ ቢጤ ላቅርብልህ? ማላክሽ እኔ አማረ ለድሌም አላሳይ። ስንብቱ ላይ የሚታረደው በግ ማን ሊበላው ነው? እኔ ደረቅ ዳቦ ምገምጠው? ሞቅ የሚያደርገውን ጠጅና ጠላ ለማን ትቼ ነው ሙቅ ውሃ ምጋተው? ጥሩ እንግዲህ እንሂዳ። ልጆች ማን አባቡ ሰላም። እማማ ወደዚህ ከመጣች ዝግጅቱ ቦታ እንደምንጠብቃት ንገሯት። ዛሬኛ ቤት ነው የምታድረው። ፈረንጅ ቤት ለረጅም ጊዜ ሰርታለች። ቆሻሻ ነገር አትወድም። ቤቱን አጸዳርታችሁ ጠብቋት። አዎ እድላዊትንም በደንብ ጠብቋት። በሉ ደህና አምሹ። ምናልባት በምን ሙዚቃ እንደምንጨፍር ለማወቅ ከጓጓችሁ በሩ እንደዚህ ገርበብ ይበልላችሁ። ከዚች በር ግን ማለፍ አትችሉ። ከደም ያፍሬ ገና
አማረ እኔ ካንተ አላውቅም፣ ግን ማቁለጭለጩ አይበቃም። ቢበቃቸውና ቢለቀቁ እነዚህ ልጆች። አባ ዝግጅቱን ከመጀመሪያ ጀምሮ እንዳስተባበርኩት ታውቃል። በዛ ላይ እኮ መድረክ የምመራው እኔ ነኝ እና እንዴት ፍቀድልኛ። እኔም ፋሽን ሾው ከሚያቀርቡ ሴቶች አንዷ ነኝ አባ። እና ብትሆኚስ? እንሂዳ ፍቀድልን። እንዴ ቅጣታችሁን አልጨረሳችሁማ? ከቤት አትወጡማ? እንዴ የሞጃ ሰፈር በልማት ምክንያት ከመነሳቱ በፊት ነዋሪዎቹ ባዘጋጁት የመጨረሻ የመሰናበቻ ታሪካዊ ዝግጅት ላይ አትገኙማ? ፕሊስ አባ። ውይ አማረ በቃ ይቅርታ ይደረግላቸው። ልጅ ሆኖ መቼም የማያጠፋ የለም። ምንድነው እንደዚህ ቂም ይዞ ማምረር? የፈጸሙት ማጭበርበር እኮ ተራ የሚባል አይደለም። እኔን አባታቸውን አታለዋል። ያልታዘዙትን ድንኳን እናስተክላለን ብለው የሰው በድንኳን ብረት ገለው ነበር። ሰውየው አሁን ሆስፒታል ተኝቶ በሌለኝ ገቢ በእኔ በአማረ ብር እየታከመ እንደሆነ ታውቂያለሽ። ይሄ ሁሉ በማን ጥፋት ነው? በእነዚህ በልጆቼ። ላንቺ ምን መናገር ያስፈልጋል ፍሬ ገነት? አባቡ ባመጣው ቁስለኛ በጥፊ ተጠፍጥፈሽ ፊትሽ ተሽጎርጉሮ ሰው ፊት የምትቀርቢው በማን ምክንያት ነው? ባሳደግኳቸው የእህቴ ልጆች ምክንያት። እና ያጠፉት ጥፋት ቅጣት አይገባውም ነው የምትይው? ኧረ እሱስ ለእነዚህ ሞት ነበር የሚገባቸው። ታዲያ ጥፋታቸውን አምነው ይቅርታ ጠየቋ። ይቅር በሉ ይቅር እንድትባሉ ተብሏል። መቼ እስኪ ያቸው እስቲ እነኛው የተጸጸቱ ይመስላሉ። ይቅርታ አድርጌላቸው ዞር ስል እኮ ምላሳቸውን ሊያወጡብኝ እየተዘጋጁ። ኧረ አባ አልቅሰን ይቅርታ ጠየቅን። ከዚህ በላይ ምን እናድርግ? እሺ ወይ እግርህ ላይ ይውደቁ። የኔ የዛሬ ልጅ እነሱም አያደርጉትም፣ እኔም አላበድኩም፣ አልፈቅድላቸውም። ኦሆ ደግሞ ይቅርታ የሚጠይቁ መስለው የጫማ ክሬን ፈተው ራሴኑ መልሰው ይሰሩ። እሺ ምን እናድርግ? ምንም አታድርጉ፣ ቤት ጠብቁ። ወይ ይፈርሙ። ምን ብለው? እንዲህ ያደረግነው ጥፋት ነው፣ ይቅርታ ይደረግልን፣ ከዚህ ወዲያ አጥፍተን ብንገኝ ከቤት እንባረር ብለው። ፍሬ ገነት ከቤትማ ሁላችንም ተባረናል። ያው ስልሽ እንደው ለበጎም ይሁን አይሁን አዲስ ከምንገባበት ቤት ይባረሩ። እንዴ ከቤት ተባረር የለን ሄድ። እኔ ምን አውቃለሁ? የትኛውም መግቢያችሁን ተማምናችሁ ያንን ሁሉ ጥፋት አጠፋችሁ። ጥያቄዋን ግን ልብ ብለሽዋል ፍሬ ገነት? አንቺ ደግመን ካጠፋን ከቤት እንባረር በሉት ያለሽ፣ እሷ ደግማ እንደምታጠፋ ስለምታውቅ ስናጠፋ ከቤት ተባረን የት እንገባለን ትላለች። ለመታረምም እኮ ዝግጁነት የላቸውም። አይ እንግዲህ እንደፈለጋችሁ፣ አባታቸው ነህ አንተ ትቀርባቸዋለህ። ይሄን ቁም ነገር ሆኖ ሽማግሌ አላመጣ። እንግዲህ ነይ እባክሽ ፍሬ ገነት፣ ረፈደ እኮ እየመሸ እንጂ እየነጋ ይሄድ። እሺ ደብዳቤ እንጻፍ። የምን ደብዳቤ? በጽሁፍ ይቅርታ የምንጠይቅበት። እንኳን ደብዳቤ መጽሐፍ ጻፉ ከቻላችሁ፣ ምን ቸገረ? ከዛ እንመጣለን። ይህች ልጅ አረቃ ታስባለች። ልጄ ገና የሚጻፈው ሳይጻፍ ሳይፈረምበት ወደ ዝግጅቱ ስለመሄድ ታስቢያለሽ? ተያት የህልም እንጀራዋን ትብላ፣ እኛም እንሂድና ድግሳችንን እንብላ። ደብዳቤውን ጽፈን እንደጨረስን ፈርመን ይዘነው እንምጣባ። የት? የመሰናበቻ ዝግጅቱ ጋር ነው። ዛሬ እቺን በር ማለፍ አትችሉም ብያለሁ። ትእዛዜን ያለፈ በሬንም ያለፈ አማረን አያርገኝ ሕይወቱ አለፈ። ፍሬ ገነት ባለቤቱን ጠብቁ ድመቶቹ። ቆይ አባባ አባት አንድ ጊዜ ወደ ዝግጅቱ ከመግባቱ በፊት የፎቶ ስነ ስርዓት አለ። እንደ ሬድ ካርፔት ነገር ነው። ምንድነው ሬድ ካርፔት? ዝነኛ የሆሊውድ አክተሮች ወደ ምርቃት ወይም እንደዚህ አይነት የመሰናበቻ ነገር ዝግጅት ላይ ሲሄዱ ፎቶ ይነሳሉ። ፎቶ በኋላ ታጥቦ ይሰጣቸዋል። ማነህ ናኦድ? እኔ ፎቶ አይወጣልኝም። ቶይ ይሄ እኮ ካሜራ ነው ጋሻ ማራ። ያየውን ነገር ነው የሚያነሳው። ስዕል ምናምን ቢሆን እሺ ሳሉ ያበላሽው አይወጣልኝም ይባላል። እስቲ ቶይ ፎቶ ካልወጣልኝ አልወጣልኝም ነው። ይሄ እኮ የኮንዶሚኒየም ዕጣ ወይም ሎተሪ ምናምን አይደለም። የራስዎን ምስል የያዘ ፎቶ እኮ ነው። ይሁንሽ በኋላ ባያምር ግን እኔ እናንተ እንጣላለን። ኧረ ማስታወሻ ነው፣ ጣጣ የለውም። ፎቶ እኮ ታጥቦ ለራስዎ ነው የሚሰጡት እንጂ ኢንተርናሽናል የቁንጅና ውድድር ላይ ምናምን አይቀርብም። ጥሩ እሺ፣ ግን ጉርድ ፎቶ ይሁን። ከዛ በአንድ ድንጋይ ሁለት ወፍ እንዲሉ ለመታወቂያና ለአንዳንድ ነገር ተጠቀምበታል። ወሬ እዚህ ዛፍ ገኝ
እንደ ጀርባ ማጀባ ባክግራውንድ የምንጠቀመው እቺን ዛፍ ነው። ያው ወደፊት መነሳቷ ስለማይቀር ለሷ ማስታወሻ ይሆናታል ብለን ነው። ስለቀኑብኝ ከስሬ ነቀሉኝ የሚል ከላይ በቀለም ተጽፎባታል። ያው እንግዶች ፎቶ ከተነሱ በኋላ ዛፏ ላይ በቀለም ፊርማቸውን ያኖራሉ ተብሏል። እና መጨረሻ ላይ ፊርማው ምን ይደረጋል? አይ ዶንት ኖ አባቡ እንደነገረኝ ከሆነ ይገባኛል የሚል አካል ካልመጣባት በስተቀር የሞጃ ሰፈር ነዋሪ እንደ ኬክ ቆርሶ ይካፈላታል ተብሏል። ዛፏን እንደ ኬክ። አሪፍ አይዲያ ነው አይደል? እስቲ ጋሻ ማረ እስቲ ትንሽ ፈገግ። እስኪ ደግሞ ወደ ጎን ዞር። በቃ ጨርሰዋል። ለአንድ ሰው 2 ፎቶ በቃ። እፎይ ካሜራ ሲደገንብኝ ሽጉጥ የተደገነብኝ ያህል ነው የሚያሸማቀቀኝ። ለዛ ነው ፎቶ የማይወጣሉት ማለቴ ያው ሪላክስ ለማያደርጉ። ካሜራ አልወድም ስል እኔ ፎቶ ተነስቼ የሌላ ሰው መልክ እኮ ነው ተሸክሜ የምመለሰው። መልኩን አይወዱትም? መልኬ ምን አደረገኝ? ካሜራው ነው እንጂ። ቆንጆ ቢሆን እኮ እንኳን ካሜራ ሊጠሉ ካሜራ ነበር የሚሰሩት። አንተ መልከ ጥፉ ስለሆንክ ነው ካሜራ የምታነሳው? ኤክስኪውዝ ሚ ጋሻ ማረ እንዲህማ አይሉኝም። ታንክስ ቱ ማይ ዳድ ቆንጆም ባለው ምንም ነገር ፈልጌ አጥቼ አላውቅም። ማኒ ኢዝ ቢዩቲ ማን። ጎሽ ጎበዝ ልጅ አንተ ከአይን ያውጣህ እንጂ ካደግ ትልቅ ሰው ትሆናለህ። ታንክ ዩ ማን ታንክ ዩ። በል ካሜራህን ይዘልፍ በል ከመንገዴ ላይ። እሺ መቾት ጋሻ ማረ ኢንጆይ። ለመሆኑ ዝግጅቱ እንዴት እየሆነ ነው? አረ በጣም ሚስዳፕ ሆኗል፣ ተበጣብጧል። ስለ ፕሮግራሙ የሚያውቀው አባቡ ነበር፣ ስልኩን አጥፍቶ ጠፋ። የት ሄዶ ነው? እሱ ባለመኖሩ ታዲያ ምን ችግር ተፈጠረ እንዴ? አያዩትም? የተጠራውም ያልተጠራውም ወንበር ለመያዝ ይጋደላል። አስተባባሪዎቹ ከፊት ያሉት ወንበሮች ላይ ተይዟል ወይም ሪዘርቭድ የሚል ወረቀት ሊያስቀምጡ ሲመጡ የሰፈሩ ሰው ወንበሩ የኔ ነው በሚል ጭቅጭቅ ገና ቀን ነው ድንጋይ ትራስ ምናምን አስቀምጠው ይሄዱት። ደሃ ኢዝ ኦልዌይስ ደሃ ዩ ኖ። በቂ ወንበር ስላላዘጋጃችሁ ነው። የምን ያደርጋል ወንበር ጋሻ ማራ? ፒፕሉ ቆሞስ ለመዝናናት አያርፍም እንዴ? what do they need to sit in the first place? ችግሩ ምን እንደሆነ ያውቃሉ ጋሻ ማራ? ድህነት ነው። ቲፒካል ደሃ በምን ያስታውቃል ካሉ መቀመጥ በመውደዱ they love ወንበር። አንተ እንዳልኩ አትቀጥልም እንጂ በዚህ ብትቀጥል ትልቅ ደረጃ ትደርሳለህ። ብዙ ነገር ይገለጽልሃል። አባቡ ነበር እንደ ጸባያቸው አድርጎ መያዝ የሚችልበት። እኔማ ምንም አይገቡኝም። አንተ ከፊቴ ዞር በልልኝ እንጂ ለኔ ይገቡኛል። ምን ማድረግ እንዳለብኝ አውቃለሁ። ከጥቂት ደቂቃዎች በኋላ ሁሉም ወንበሩን ትቶ እጁን በደረት አድርጎ ድንጋይ ላይ ቁጢጥ እንዲል ባላደርገው ምን አለበል። ይሄን መስራት የነበረበት አባቡ ነበር። ማለት መድረክ መሪው ራሱ ነው። ማንም እየተነሳ መድረክ ከመራ ራሱ ሃርድ ነው። ምንም ችግር የለው። ሁሉንም በኔ ጣሉት። መነጋገሪያው ማይክሮፎን የት ነው? አይደብሮትም ግን ጋሻ ማራ? ምኑ ነው የሚደብረኝ? አንተ መድረክ መርተው ንግግር አድርገው በኋላ ደግሞ ለሽልማት ሰጥተው እንዴ ዋን ማን ሾው ነገር አይሆንም። እንግዲህ ቁርጥህን ወቀው። አባቡ አይመጣም። ተቀጥቶ ከቤት እንዳይወጣ ከልክየዋለሁ። ስልኩንም ቁም ሳጥን ውስጥ ቆልፌበታለሁ። ኧረ ሂዱ። ምን ይቀልዳሉ? ኧረ አንተ ራስህ ሂድ። በሞጃ ሰፈር ተወልጄ ያደግኩት ሰውዬ ቆሜ ትላንት የወለድኩት ልጅ መድረኩን ሲመራ ላይ ነው። ኧረ ሼም ነው ጋሻ ማረ። ኧረ ቆይ አንድ ነገር ረስተዋል። ምንድነው እሱ? ዛፉ ላይ ፊርማውን አልፈረሙም። እሱን ሂድና ሕፃን ልጅ ፈልገህ ተፈራረም። በዚህ ዕድሜ ደግሞ ቀለም እየለቀለቅኩ ልጫወት? ጋድ ጋሻ ማረ ጉዶንን ምን ሆንሽ ደግሞ አንቺ? ሰላሜት ናት። እሷን ተማምነን አይደል እንደምንጠብቃት? ቀይ ቀሚስ አመጣለሁ ስላልቻ አይደል ፋሽን ሾው እንድታሳይ ተመረጠችው። ቀይስ ቀሚስ ቀይ ቀሚስ ምን ነበር እንኳን? ቀይ ቀሚስ ነው። ቀይ ቀለም ያለው ቀሚስ ሰላም አላት። ሙች አላት ታድላ። ቀዩ ቀሚስ አለ የለም? እኔ አሁን ማወቅ የምፈልገው እሱን ነው። እኔ ስለ ቀይ ቀሚስ የማውቀው ነገር የለም። ስለ ቀይ ስጋ፣ ስለ ቀይ ወይን ጠጅ ጠይቅኝ ከፈለግሽ። ሲጀመር ጠጅ መልኩ ቢጫ ነው። ሲቀጥል ሰላሜት ናት። ሲጀመር አንቺ ስለ ወይን ጠጅ ምንም አታውቂም። ሲቀጥል ሰላም ቤቷ ናት። ቤቷ ምን ታደርጋለች? ትኖራለች። ለምን ያሾፋል? ሰላም አባት ሰላም ትመጣለች? አትመጣም። ቀዩን ቀሚስ ከሆነ የፈለግሽው ሰው ልከሽ አስመጪው ወይም ሮጥ ብለሽ ሄደሽ አምጪው። ለምንድን ነው እሷ የማትመጣው? እኔ ስላዘዝኳት። ምን ስለሆነ ነው በዚህ ቀን ከቤት እንዳትወጣ የሚያዟት? ማዘዝ ደስ ስለሚለኝ። ማዘዝ ብርቆ ነው እንዴ እርሶ? አንቺ በጣም የተወለበለብሽ አይመስልሽም? በገዛ ቤቴ ጉዳይ ገብተሽ ደግሞ ልትፈተፍቺ ያምርሻል። ለምን እፈተፍታለሁ? ጓደኛዬን አስፈታታለሁ እንጂ።
አሁን ዞር ትይልኝ ከመንገዴ ላይ ትልልቅ ሰዎች ሰላም እያሉ ጭራሽ የቆሎ ጓደኛ አደረገች። ያን ጋዝጋዝ ይላል የተባለለት ንግግሮችን ሲያደርጉ ደግሞ አዩታሉ። አይገርሞትም? ህፃና ሰብስቤ ነው በፍጨት ማለት ነው። ለምን ተቀንሿለሽ? ቀረርቶ ካማረ መኝታ ቤትን ዘግታ አቅራራሽ። ልብ ቢኖር ኖሮ ከቤት እንዳትወጣ ምናምን ስትባል እሺ ከማለት ያኔ ነበር እምቢ ብሎ መፎከር። ምን እኔ ላይ ተነፋለ? በቃኝ። ከዚህ በላይ ልታገስ አልችልም። ቆይ ምን ልትሆን ነው? አባት ነው ብዬ አክብሬያለሁ። ትእዛዙ ለ4 ሰዓት አክብሬያለሁ። አሁን ግን ወይኔ በእናትህ አባቱ አስጠላኝ። በጣም አስጠላኝ። እምቢ በይ አለለም። ወይ አባቡ ነይቱ ነው መወራጨቱን ትታርፍ ቁጭ በልሽ። ይበለጥ አታናደኝ። ሞኝ ቁጭ ብሎ ይናደድ። ጅብ ከሄደ ውሻ ጮኸ። ትንሽ ያናፋል መሰለህ? አንድ ነገር ልንገርሽ፣ አሁን ነው እንደው ማናፋት ያለብኝ። ምን ስለሆንክ? ድንቅ የሆነ ሐሳብ መጣልኝ። ምን አስበህ ነው? ፕሪዝን ብሬክ። ምን ፕሪዝን ብሬክ? የነበረ ያለና ወደፊትም የሚኖር ነው። እስረኞች ከእስር ቤት እንደሚያመልጡት ሁሉ እኛም ከታሰርንበት ከዚህ ቤት እናመልጣለን። ፕሪዝን ብሬክ። ከዛማ ስንለፋበትና ስንደክምበት በሰነበት ነው የሞጃ ሰፈር የመለያ ዝግጅት ላይ ከች እንላለን። ድንኳን ሰበራ። ድንኳን እኮ የኛ ነው፣ ዝግጅቱ የኛ ነው። ሰላም የገዛ ዳቧችን ነው ልቡ የተበላው። ዝግጅታችንን አስነጥቀን አጨብጭበን ቁጭ ልንልም አንችልም። አይገርምሽም? እና ምን ማድረግ እንችላለን? ጊዜ ለመቆጠብ ያህል እየለባበስን እናወራለን። ለባብሰንማ ወደ ዝግጅታችን እንሄዳለን። እና እዚህ ቁጭ ብለን አሁን በሉ፣ አሁን ጨፈሩ፣ አሁን ደግሞ ቴዲ ንግግር እያደረገ ነው እያሉ በሐሳብ መመርቀን ነው የምትፈልጊው? እሱም አይደለም። እስኪ አስቢው። በስንት መከራ የመጣ ቴዲ፣ አንቺ የተከየፍሽበት ቴዲ ንግግር ሲያደርግና የሞጃ ሰፈር ሴቶች በደስታ ብለው ሲጮውለት ሲያፏጭለት፣ አንቺ ምን ትሰሪያለሽ እዚህ? በቁጭት ጥፍሬን እበላለሁ። እንጥፋ ሰላም። እሺ በይኝ። ከቤት ንቅንቅ እንዳትሉ ተብለናል። ጠፋንም አልጠፋንም ከቤት እንድንወጣ የተፈቀደልን ሰፈሩን ለቀን ስንሄድ ነው አይደለ? እና አዘለም አቀፈም ያው ተሸከመን። ብንታዘዝም ከቃጋ ነው የምንጫነው፣ ባንታዘዝም ከቃጋ መጫናችን አይቀርም። ቤቱ ምን? ቤቱን ማን ይጠብቃል? ቤቱ ደንታው ነው፣ ሲፈልግ ተነቅሎ ይብራል። እድላይትስ የዘናት እንሄዳለና። እሷስ የተወለደችበት ሰፈር ሰዎች መሰናባት የለባትም። ፈራው ግን ወኔብስ ፈሪ ከበራሽ ቀሪ። ውያው ብቀር ይሻለኛል። ቀሪ ማንም አላስገደደሽ። እኔ ለብሼ ጨረስኩ። ለመጨረሻ ጊዜ ልጠይቅሽ፣ ትሄጃለሽ? አልሄድም። ሐሳብሽን ከቀየርሽ ድሏይትን አለባብሻትና ነው እንዴ? ታዲያ ቤት ነው የምትሄደው? በመስኮት። ለምን? በሩስ አባባ ያለውን ሰምተሻል። ይህችን በር እንዳታልፉ። በሩን አላለፍኩም፣ አይተሻል። በኋላ ለመከራከር እንዲያመቸኝ በመስኮት ነው የወጣሁት። ከዛ ከጣራ እየዘለልኩ መሀል ዝግጅቱ ቦታ ላይ ዱብ። ሞጃ ሰፈር አቋራጭ መንገድ የለውም ታውቂያለሽ። ቤቶቹ በጣም የተጠጋጉ ከመሆናቸው የተነሳ በጣራ ላይ ስትሄጂ ነው ባጭሩ የፈለግሽበት ቦታ የምትደርሺው። አባቡ ቆንዴ ጣራዎቹ ጠንካራ ናቸው ለመሆኑ? አባቡ ሙከራ 1 2 ሙከራ 1 2 ሙከራ 1 2 3 4 ሙከራ
ያለ ማይክራፎን ብናገር አይሰማም? አይሰማም። ክቡራትና ክቡራን የሞጃ ሰፈር ነዋሪዎች፣ በቅድሚያ ጓደኞቼ፣ ጎረቤቶቼ፣ ልጆቼ፣ እናቶቼ እናቶቼ ወንድሞቼ፣ አባቶቼ፣ እህቶቼ እንዲሰማችሁ ዝም በሏ። ማነ ዲጄ አንድ ጊዜ እንዳንኪራህን ታቆምልኝ። ሰው ሙዚቃውን ይስማ ወይስ እኔን ይስማ? በጣም ጥሩ፣ በጣም ጥሩ። እስኪ ዝምታን ማን ገደለ? ሰማችሁት? አየሩን ዝም ስትሉ አየሩ ወዴት እንደሚነፍስ በጥሞና መከታተል ትችላላችሁ። ዝም። በጣም ጥሩ ሞጃዎች፣ በጣም ጥሩ፣ በጣም ጥሩ። ዝምታ ወርቅ ነው በሚባለው ባላምንም ዝምታ ድምፅ አለው በሚለው ግን አጥብቄ እከራከራለሁ። አዎ ዝምታ ድምፅ አለው። ዝም ያለ ሰው የገዛ ልቡ እንዴት ባለ ሙዚቃ እንደሚመታ ይሰማል። እስቲ ዝም በሉና ልባችሁን አዳምጡት። ይመታል። ምን ይላል? ደው 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 ደው። ብዙ አይነት ልብ ምት አለ። በነገራችን ላይ የፍርሃት የልብ ምት አንዱ ነው። የደስታም አለ፣ ግን ከፍርሃት ብዙም አይለኝም። ያው ደው እዷ እድው እዷ እድው እዷ ነው የሚለው። ማለክለክ ደግሞ ሌላኛው የልብ ምት ድምፅ ነው። ከኃይለኛ ሥራ ወይም ድብድብ በኋላ የሚሰማው አይነት የለም። ይሄ ጭንቅ ጭንቅ የሚለው እሱኛው። አዎ ይሄ ብጭርቅ 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 ነው የሚለው። የድንጋጤ ደግሞ አለላችሁ። ስደነግጡ የልባችሁ ምት ወደ ጆሮአችሁ እጅግ ከመቅረቡ የተነሳ ልባችሁ ቦታውን ቀይሮ ጆሮአችሁ ላይ የተቀመጠ ይመስላችኋል። አስቡት እስኪ ጆሮና ልብ ቦታ ቢቀያየሩ ኖሮ ይሄ ሁሉ የናንተ ጫጫታ፣ ይሄ ሁሉ የዲጄ ጥሩምባ፣ ይሄ ሁሉ ፉጨትና እሩምታ ልባችንን አፍርሶ አይገላትም ነበር። እውነቴን እኮ ነው። ድሮም ፈጣሪ ልብን የልቧን አውቆ ነው ራቅ አርጎ ያስቀመጣት። አይድሌ እንዶ ማን ነው ልጄን እዛ መድረክ ላይ ወስዶ ያስቀመጠብኝ? ማን ያስቀምጠዋል ደግሞ? እሱ ሃይ ባይ ካገኘ የጋለ ብረት ምጣድ ላይ ወጥቶ ይቀመጥ የለ? እንደው እንደ ልጅነቱ ጆሮውን መዝልጌ አናቱን ኮርኩሜ ታፋውን በቁጥጭ አድብኜ ላስወርደው ይሆን? የሚናገረው ሲጠፋበት በራሱ ይወርድ የለም? በደካማ አቅሙ ምን አደከሙት? ቀልድ መስሎታል የማያውቁበትን ዝላይ መዝለል። አማረ እንደው ምን ይሆን የሚያምርብህ? መጨረሻውን ለማየት ነው የጓጓሁት። ይሄ አንቺ ደግሞ የሰው መጨረሻ ያለው ብለሽ ቡናውን ከሰል አደረግሽ። በሞትኩት አሳረፍ ደማ ታወርጁም እንዴ ምን ተርበተበቻለሽ? በውሃ ለበርደው ነው። እርሶ ደግሞ አይከፉኝ እዚህ ጋልቱ ጭራሽ እሳቱን አጥተሽው አረፍሽ። ዳጋደራ አበጀው እሰይ ምን ትሆኑ እንግዲህ። ውይ ሙያ መስሎሻል? ለእኔ ብለሽ ከአማረ ጋር መድረኩ ላይ ወጥተሽ ለምን እስክስታ አትወርጅ? ሂጅ እሰይ። በጣም ጥሩ፣ በጣም ጥሩ። በዝምታችን እንቀጥላለን። አሁን ደግሞ ሁላችሁንም በዝምታችሁ እንድትቀጥሉ የሚያደርግ አንድ ኤክሰርሳይዝ ወይም ልምምድ ቢጤ ሰጣችኋለሁ። እስቲ አስታውሱ፣ ይሄ ሞጃ ሰፈር ከተቆረቆረበት ጊዜ አንስቶ ለልማቱ ተብሎ እንዲፈርስ ግብአቱ እስከተቆረጠበት ዕለት ድረስ ስንት ሰዎች በሞት ተለዩን? ቀድመው ትዝ የሚሏችሁን 3 ሰዎች አስቡ። አሰባችሁ? በጣም ጥሩ፣ በጣም ጥሩ። አዘናችሁ አይደል? ሐዘን ይብቃ። በቃ ሐዘን ይብቃ። በሉ ማዘናችሁን ተውና ደግሞ ለነዚህ 3 ሰዎች ለእያንዳንዳቸው 20 ሰከንድ በድምሩ ለ1 ደቂቃ የህሊና ጸሎት አድርጉ። ብራቮ ፍሬንድ፣ ከቻልሽ። ምን ተፈጥሮ ነው ፒፕሉ ያቀረቀረው? አንተ ፋዘር እኮ ጨርቅ አደረጉን። እኔ ነኝ ያለ ፋይት ተነስቶልህ ነበር። ፋዘርሽ ማይኩን ጋማ ብለው አላበረዱት መሰለ። ኧረ እባክህ። ፊት አካባቢ ለክብር እንግዶች የተቀመጡ ወንበሮች አልነበሩ?
ህዝቤ መጥቶ ቀድሜ የደረስኩት እኔ ነኝ ብሎ ተቀመጠ። በኋላ ተነሱ አንነሳም አስተባባሪዎቹና የሞጃ ሰፈር ነዋሪዎች ግብግብ። ምን ትቀልዳለህ? ከዛ ጋሻ ማረ መጥቶ የህሊና ጸሎት ምናምን ብለው ሰውን ውሃ አላደረጉትም። ይመቸው። አሁን ያጣነው ፋዘርን ከመድረኩ ላይ የሚያፋታልን ሰው ነው። ነገሮች ስርዓት መያዛቸውን እስካረጋግጥ አየሩ ባዶ እንዳውን ይቆጣጠርልኝ። በዛ ላይ እኔን ካየኝ ከቤት አትውጣ ብዬ ለምን መጣ ምናምን ብሎ ቶክስ ነው የሚከፍትብኝ። ባይሆን የሆነ ዘዴ ፈልገን እንፈነግሏለን። ኤኒዌይስ ለተከሰተልኝ ደስ ብሎኛል። አሁን በመተማመን ፎቶዬን ማንሳት እችላለሁ። እናመሰግናለን። ጸሎት ይበቃል። እንዴ ኧረ ይበቃል። 1 ደቂቃ ጸሎት አድርጉ ብላችሁ አመረራችሁ እንዴ? እኔ እኮ ይሄ እንደ ዶሮ በጊዜ ወጥቶ መስፈር የለመደ የሞጃ ሰፈር ሰው ህሊና ጸሎት አድርግ ብለው በቁሙ ተኛው ብዬ ሰጋሁና ኧረ በሉ ለምቦጫችሁን አትጣሉ፣ ቀልዴን ነው። እሺ እንግዲህ በማስከተል ለምሽቱ ለዝግጅታችን የሚሆን አጀንዳ እንቀርጻለን፣ በሱ ላይ እንወያያለን። በመጨረሻም ድምጽ ሰጥተን ወደምንበታተንበት እንበታተናለን። በሏ ምን አፍጥጣችሁ ታዩኛላችሁ? እሺ መጀመሪያ ሁላችሁም በያላችሁበት አረፍ በሉ። ስነ ስርዓት፣ አንድ ጊዜ ስነ ስርዓት። ማንም ሰው ወንበር ላይ አይቀመጥም። ሁላችሁም የያዛችሁትን ወንበር ለቃችሁ ነው የምለውን ብቻ አዳምጡ። ስነ ስርዓት አስከባሪ በአካባቢው የለም እንዴ? እንደው ደህና ቆመጥ የሚሰጠኝ ሰው ልጣ። አታርፉም እንዴ? አትማቺ ልቀቅ አንተ። ወዮል ዛሬ ወዮል። ልቀቅ አንተ ልቀቅ። ጨምላቃ ሁላ አታርፉም። አትማቺ ምንድናት እቺ ደግሞ? እያንዳንድሽ ያዝሽው ወንበር አስቀምጪና እኔን አዳምጪ። ምን ነው ይሄን ያህል ተቀምጣችሁ ማታውቁት መስላላችሁ? እሱ ወንበር አስቀምጡ። አይ ካላችሁ በደና ጥፊ ነው መሬት ላይ በቂጣችሁ ማስቀምጣችሁ። ማን ስለሆን ካንተ ምን ስለሆን አንተዋወቅም እንዴ? ሁልሽም ቤትሽ የጭቃ መደብ ላይ እየተቀመጥሽ እዚህ ገና ለገና ወንበር ተደረደረ ብለሽ ፊት ዘለሽ ፊት ተናግር ያለው ዛሬ ከ10 ጀምሬ ወደ ታች ቆጥራለሁ። ሁልሽም ያዝሽው ወንበር ለቀሽ 10 ሜትር ወደ ኋላ ፈግፍጊ። ልቆጥር ነው። ቁጥር ነው። ዛሬ 10 ታስበይኛለሽ እንዴ? አባባ እዚህ እንደመጣሁ አያውቅም። አራሳቸውም እዚህ እንዳሉ የሚያውቁ አይመስለኝም። ሰላም የኔ ቆንጆ፣ አባትሽ እንዲገዳይ ናቸው እንዴ? 9 ምን አደረገ? ምን ሆኖ በእናትሽ ካልጠፋ ስራ ቁጥር የምታስቆጥሩት? ባካሽ ዛሬ ነው እንደ ግን እሳቸው አፍ የፈቱት። ምን ልትይ? 8 መተንፈስ ከለከሉን እኮ። እኔ ካንቺ አላቅም፣ ግን ቶሎ ብታሰክሯቸውና በጊዜ ቢተኙ ጥሩ ነው። 7 ቀሚሱስ ይሄው ልብሻለሁ። 6 ታዲያ ልጅቷን ወደዛ አስቀምጫታ። እድላይትን አቅፌ ፋሽን ሾው አቀርባለሁ ብለሽ አስበሽ ባልሆነ ታዲያ ለማን ልስጣት? ይች እንዲማ መድረኩን የቤተሰብ ቤት ባላስመሰላችሁት። እንዴት ባክሽ? ወንድምሽ መድረክ መሪ፣ አባቴ ስርዓት አስከባሪ፣ አክስትሽ ቡና ፊ፣ አያትሽ መራቂ፣ አንቺና እህትሽ ፋሽን ሾው አቅራቢ። ለምን አንደኛችሁ መድረኩ ላይ ቤታችሁን አትሰሩትም? አይደብራችሁም እንዴ? 5 ምን 4 ቴዲን አይቼው ነበር። እንፈልገውና እድላይትን አንድ ያዝልን ምናምን ብለን እናሳቅፈው። በሰበቡም ለማናገር ይመችሻል። ይች እንዴት አሰብሽልኝ? በማማሞት እና ልጅ አቅፌ ሳይኝ የወለድኩ መስሎት ይደንብርና ከሱ ጋር እህልዋ የሚለው 3 አረንጓዴ ጠርሙሶች በግድግዳ ላይ ርችት ሊበራ ነው የሚቆጠረው። 2 አንድ አረንጓዴ ጠርሙስ በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 0 አባቢ ከመድረኩ ለውራት የፈነክቱ አባቢ አረ ሰው አለ። ልጇን ወራሪ ጠላት አደረጉት እኮ። አታርፍም አንተ እኔን አንተ ባለገል አማረ ይሄ መነጋገሪያ እዛው ደውርና አምልጥ እባክህን። አይቻለሁ። እኔን አንተ የኔ አማረ ወይ የሞጃ ሰፈር የረ መንግስት አለ ሰው አለ። ኧረ ሞጃ አለ ሞጃ እዚህ ጋር መቀመጡ ነው በጋምላክ ሙከራ 1 2 3 ሙከራ ቼክ ማይክ 1 2 3 4 እስቲ ቁጥር ጥሩ ደንደረንደረንደን እኔ ልጠራ ነው እናንተ ሞክሩ ደንደረንደረንደን እጃችሁን ወደ ላይ አው እንዲህ እስቲ ሞክ አድርጎ ለጨብጭብ ለመጣ ሰፈራችን
ይሄ ነው የገባው የአራዳ ልጅ። እስኪ መድረኩ ለጭፈራ እንዲመቸኝ ሰፋ ሰፋ አድርጉት። አሪፍ አሪፍ። ይመቻችሁ ይመቻችሁ። የሞጃ ሰፈር ልጆች ይመቻችሁ። ደንደረንደረንደር። እንግዲህ ዝግጅታችን ሞቅ ባለ በዚህ ዜማ ጀምረናል። እየተጫወታችሁ ይሰማችኋል? አይሰማም? እታያለሁ፣ አምራለሁ። ይመቻችሁ። እናንተም በጣም ታምራላችሁ። የተወደዳችሁ የሞጃ ሰፈር ነዋሪዎች እንኳን በመሰነባበቻ ዝግጅታችን ላይ እንዲህ ተውበንና አምሮብን ተገናኘን። እንግዲህ ሁላችንም ሞጃ ሰፈራችንን ለቀን ወደ ተለያየ ሰፈር ብንሄድም ልባችን የት ነው ያለው? ሞጃ ሰፈር። ሰፈራችን ቢለያይ ልባችን ይለያያል እንዴ? አይለያይም። ሰፈራችን የት ነው? ሞጃ ሰፈር። ሞጃ ሰፈር የማን ነው? የኛ። የሞጃ ሰፈር ሰው ነፍሰ ገዳይ ነው በፍቅር ገዳይ? በፍቅር ገዳይ። የተገናኘ ነው ለሪስሊንግ ነው እንዴ? ስንጣላ ያምርብናል እንዴ? አያምርብንም። የመጣ ነው ለመቀመጥ ነው እንዴ? አይደለም። የመጣ ነው ቆመን ልናይ ነው እንዴ? አይደለም። ተጣበሉ እንዴ? እባካችሁ ወንበሩን ቀስ ብላችሁ እያነሳችሁ አንድ ቦታ ላይ ያከማቹልን። ይደነሳ ዛሬ እንደ ጉድ ይደነሳል። አሪፍ የደነሳ አሪፍ ሽልማት ያገኝ። ሽልማቱ ምንድነው? ይነገራል። አሪፍ ይጨፍራል። በተለያየ ነጥብ ይዘው 4 ተሸላሚ ቤተሰቦችን የሚመርጡልን ዳኞች አዘጋጅተናል። እንግዲህ እድለኛው ቤተሰብ ቤቱን ለቆ ሲሄድ የቤቱን ዕቃ በነፃ ከሞጃ ሰፈር አዲስ የሚገባበት ሰፈር ድረስ የሚያደርሱለት የነፃ የጭነት መኪና ይዘጋጅለታል። ለመሸለም መስፈርቱ ምንድነው? ለየት ብሎ መገኘት፣ አራዳ መሆን፣ የገባው መሆን፣ የራስን ሰላም አስጠብቆ የሌላን ሰላም መጠበቅ። ሰላም 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 ለናንተ ይሁን። በአንድ ሙዚቃ ፈታ ካልን በኋላ እንገናኛለን። ፈታ 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 መታ 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 ነው እንግዲህ ሞጃ ሰፈሮች እኮ ፍቅር ናችሁ። ተዝናኑ። የሚጠጣ እየያዛችሁ ባካችሁ። ከጥቂት ደቂቃዎች በኋላ ለዝግጅቱ ድምቀት የተዘጋጀው በግ ይቀርባል። እንግዲህ ቡናም አለ በየማሉ። እኔም እየመጣሁ አጫውታችኋለሁ። ተጫወቱ፣ ተደሰቱ። ኳስ በመሬት ነገር አምዱ። ለወደዳችሁ ፍቅራችሁን ግለጹ። የበደላችሁ ይቅርታ ጠይቁ። ብድር ያለባችሁ ሰፈር ለቃችሁ ከመሄዳችሁ በፊት እዚሁ መልሱ። እናመሰግናለን ሞጃ ሰፈር። የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ዘሪሁን ብርሃኑ፣ አይቼ ሸሸቱ እና መሰረት ሕይወት ነበሩ። የሞጃ ሰፈር ነዋሪዎች ድምፅ የአዲስ አበባ ዩኒቨርሲቲ ቲያትር ጥበባት ትምህርት ቤት የሁለተኛ ዓመት የቀን ተማሪዎች ድምፅ ቀረጻ ረደላህ መሐመድ፣ ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች